ሰላም እንዴት ናችሁ? እግዚአብሔር ይመስገን። ይሄ ቪዲዮ ለእናቶች ነው። ሰምታችሁ ሌሎችም ሼር ብታደርጉ ደስ ይለኛል። ይህን ቪዲዮ መስራት የፈለኩት እሑድ ዕለት ነበረ፣ ግን ሳስበው አንዳንድ እናቶች እንደዚህ አይነት ነገር ሲነገራቸው እናንተ ስለማታውቁ ነው፣ እንደ ወሬ ቀላል አይደለም ምናምን ሲሉ ስለምሰማ አሁን ግን ሳስበው ግዴታ ይለወጣ በማለት ነው። እሑድ ዕለት በቅዳሴ ሰዓት ያየሁትና በልቤ ላይ ትልቅ ሐዘን የፈጠረብኝ ነገር እናንተ ከወላጆች ጋር በትህትና ለመነጋገር፣ ለመማማር፣ ለመወያየትም በሉትና እኔ በመጀመሪያ እንድታውቁልኝ የምፈልገው በማንም ላይ እየፈረድኩ አይደለም። የመፍረድም ስልጣንም የለኝም፣ መፍረድም አልፈልግም። እውነት ነው የምላችሁ። ግን እንደ እህት እንደ ሴት ለልጆቻችን ያለኝን ቁጭት ከልቤ ላካፍላችሁ ስለወደድኩኝ ነው። እሑድ ዕለት ቅዳሴ መሀል ልጆች በስልክ ጌም ሲጫወቱ አየሁ። ጌሙ ምን እንደሆነ ታውቃላችሁ? የሰው መግደል። እውነት ልቤ በጣም ነው ያዘነው። በቅዳሴ ሰዓት ቅዱሳን መላእክት ባሉበት የእግዚአብሔር መንፈስ በሚወርድበት በዛን ታላቅ ሰዓት እነዚህ ህፃናት በጌም ለዛው ሰው በመግደል ሲለማመዱ በማየቴ በጣም ነው ያዘነው። በቃ ሰው እንደዚህ ትንሾቹን ይገላሉ፣ ከዛ እነሱ እንደ ንጉስ ወንበር ላይ ሄደው ቁጭ ይላሉ ማለት ነው። እና ዛሬ በእንደዚህ አይነት ጨዋታ የጀመሩት ህፃናት ነገ ምን አይተው ነው ጥሩ ሰው የሚሆኑት? ይሄ የኔ ትልቅ ጥያቄ። ምን አይነት ስነ ምግባር ነው የምንቀርጽላቸው? አንዳንድ ወላጆች ቢጫወቱስ ቅዳሴውን ከሚበጠብጡ ይሻላል ብላችሁ ታስቡ ይሆናል። እኔ የምላችሁ ግን ሌላ ነገር ለምን አንሰጣቸውም? ለምሳሌ ግዴታ ከሆነ እሱ መንፈሳዊ ነገሮችን የሚያሳዩ ቪዲዮዎችን መስጠት እንችላለን። የመጽሐፍ ቅዱስ ታሪኮችን፣ የቅዱሳን ታሪኮችን ወይም ደግሞ መንፈሳዊ መዝሙሮችን፣ ቪዲዮዎችን አውርደን እኮ ማሳየት እንችላለን አይደል እንዴ? ስጋቸው ባይሰማ ራሱ በነገራችን ላይ ነፍሳቸው ትሰማለች። እና ወላጆችዬ በቅዳሴ ሰዓት የስልክ ጌም እንዳይጫወቱ ልጆቻችሁን አታስፈልጉ። ስጋቸው የቅዳሴውን ዜማ ባይረዳው እንኳን ነፍሳቸው ግን የሰማዩን መንፈስ ትረዳዋለች። ማሳደግ ማለት እንደው እንጀራ በሽሮ መስጠት፣ እንጀራ በወጥ መስጠት፣ የትምህርት ቤት መክፈል አይደለም። ትክክለኛው ማሳደግ ግን በፈሪሃ እግዚአብሔር በምግባር በእምነትና በጥሩ ስነ ምግባር አሳድጎ ለእግዚአብሔር ማስረከብ ነው ብዬ አምናለሁ። እንጀራውን ነው ወጡ ለስጋቸው፣ የእግዚአብሔር ቃል ደግሞ ለነፍሳቸው ይሆናል ማለት ነው። እና ወላጆች የዛሬ በልጆቻችን ላይ የምንዘራው ነገር ነገ በጉርምስናቸው ጊዜ የምናጭደው ፍሬ ይሆንልናል። ዛሬ በአግባቡ ካላሳደግናቸው ነገ እኛንም በቤተ ክርስቲያን አገርን የሚጎዱ ሊሆኑ ይችላሉ። እና በትህትና ያቀረብኩትን ምክር እንኳን አልለውም እንድትቀበሉኝ በትህትና ጠይቃለሁ። እግዚአብሔር ልጆቻችንን በፈሪሃ እግዚአብሔር ያሳድግልን። አስተያየታችሁን እስኪ በኮሜንት አጋሩ። እግዚአብሔር ይስጥልኝ።